ሌላ ሶስተኛው መድ ፊደል ማነች? ያ ነች አይደለ? የያ መስፈርት የያ መስፈርት መድ ለመሆኑ መድ ለመሆኑ የያ መስፈርት ካልን ሁለት ናቸው። አንደኛ ሁልጊዜም ያ ምን መሆን አለበት? ያ ስኩን መሆን አለበት። ሁለተኛ ያ ለምን? ሁለተኛ ደግሞ ከያ በፊት ያለው ፊደል ምን ከያ በፊት ያለው ፊደል ከስራ መሆን አለበት። ይሄ ነው። አንደኛ ያ ስኩን መሆን አለበት። ሁለተኛ ደግሞ ከያ በፊት ያለው ፊደል ከስራ መሆን አለበት። ይሄ ነው መስፈርቱ መድ እንድትሆን ማለት ነው። እሺ ምሳሌ ይሄው ምሳሌ እዚህ ጋር ይሄን የምታዩ እዚህ ጋር ያለች ፈትሐ አለ። ይሄ ላም ነው። እዚህ ጋር ነጥቡን ታዩት አስቼ ነው። አሁን እዚህ ጋር የመድ ፊደል አለ ወይ የሚለውን ታያለች። መጀመሪያ የመድ ፊደል አለ የመሳቢያ ማለት ፊደል አለ። አዎ ማን አለ? ያ አለች። የሚሳበውስ ማን ነው? መዱ የመጣበት ፊደል ማን ላይ ነው የመጣው? ቃፍ ላይ ነው የመጣው። ማን ነው? ቃፍ ነው መዱ የመጣበት። ስለዚህ ይሄ አሁን ሲነበብ እንዴት ይሆናል? ሲነበብ እንዴት ይሆናል? ሲነበብ የሚሆነው እንዴት ነው? ኢ ለ እንደዚህ ተስቦ ይኸው እዚህ ጋር መሳቢያዎች አሉ። ኢ ምን ላይ መሳቢያ ለ ነገር ግን ባይኖርስ፣ ለምሳሌ መድ ባይኖርስ? እዚህ ጋር አሁን መድ ሳይኖር ደግሞ ኢ ቢኖር ይሄ አሁን ሲነበብ የመድ ፊደል የለውም። ማንም ቃፍም ያም የለም አሊፍም የለም። ምን ይሆናል ሲነበብ? ይሄ እንዴት ነው የሚለው? ሳይሳብ ዲለ ብቻ ሆነ ማለት ነው። ዲለ ብቻ ሆነ። ሳነብ እንደዚህ ብዬ ማነብ ማለት ነው። ብዬ ማለት ነው። እሺ አሁን ይሄን ካልን በኋላ ያ መስፈርት መድ ለመሆኑ ምንድነው? ሁለት ናቸው። አንደኛ ያ ስኩን መሆን አለበት። ሁለተኛ ከያ በፊት የማለው ፊደል ምን መሆን አለበት? ከስራ መሆን አለበት። ለምሳሌ ግን አሁን ዋናው አንቺ እዚህ ጋር የተሳተሻለሽ ምን መሰለሽ? እሺ ሊንን እንየውና እንትን እንላለን እመጣበታለሁ። እሺ ስለዚህ መድ ጨረስን። ሊን ደግሞ ሊን ደግሞ የሊን ፊደሎች ሁለት ናቸው።
የሊን ፊደሎች ሁለት ናቸው። ማናማ ወው እና ያ። ማን ቀረ? አሊፍ ቀረ። አሊፍ የለም ማለት ነው። ግን መስፈርት አላቸው ሊን እንዲሆኑ መድ እንዲሆኑ መስፈርት ናቸው ነው። ለሊንም መስፈርት አለው። እሱ ምንድነው? የሊን መስፈርት የዋው መስፈርት ሊን ለመሆኗ የዋው መስፈርት ለመሆኗ ሁለት ናቸው። ሁለት ናቸው። አንደኛ ዋው ስኩን መሆን አለበት። ግን ስኩን መሆን አለበት። ስኩን የሚታይ ነው። የሚታይ ስኩን ነው። ከሌሎቹ እዚህ ጋር እንዳየነው አሁን የሊኖች ላይ ሊን የሚለው እዚህ ጋር ላይ ያሉት ስኩኖቹ ግልጽ ናቸው። ግልጽ ናቸው። ይሄው ግልጽ ናቸው። እንደዚህ ሁሉም ላይ ስኩን ነው። ስኩን ሁለት አይነት መስላል የሚጻፍና ማይጻፈው ወዶች ላይ ነው የሚመጣው። አንደኛ መስፈርት ዋው ስኩን መሆን አለበት። ሁለተኛ ደግሞ ከሱ በፊት የሚመጣው ፊደል ፈትሐ መሆን አለበት። ቅድም ግን ለመድ ጊዜ ምን ነበር ያልነው? ለመድ ጊዜ ምን ነበር ያልነው? ለዋው መድ ጊዜ ሁለተኛ መስፈርት እዚህ ጋር ከዋው በፊት የሚመጣ ፊደል ዱማ ያው እዚህ ጋር ዱማ መሆን አለበት ብለን ነበር። አሁን ግን ለሊን ጊዜ ፈትሐ ነው መሆን ያለበት ማለት ነው። ለሊን ጊዜ ፈትሐ ነው መሆን ያለበት ማለት ነው። እሺ ምሳሌ እኒ አሁን እዚህ ጋር የሊን ፊደል አለ ይሄ ቃፍ ፈትሐ ነው። እቺ ስኩን ነች። ዋው አለ። ይሄ ዋው ሊሞኑን ማረጋገጫ የምታገኙ አንደኛ ከላዩ ላይ ስኩን አለ። ግልጽ የሚጣፈው ስኩን መሆን አለበት ይኖርበታል። ሁለተኛ ደግሞ ከሱ በፊት ያለው ፊደል ምንድነው? ፈትሐ ነው። ስለዚህ ይሄ ሲነበብ ምን ይሆናል? አሁን እዚህ ጋር ቃፍ ፈትሐ ብዬ ነው የጀመርኩት። ቃፍ ፈትሐ ነው አይደለ? ቀ ብዬ ነው የጀመረው። ከዛ ሊን ከሆነ ደግሞ ዋው ይነበባል፣ ግልጽ ይሆናል፣ ወ ይሆናል። ከዛ ላም ዱመተይን ነው ሉን ቀውሉን እንጂ ለምሳሌ ቃፍ ፈትሐ ብዬ ቁ አልልም፣ ወይም ደግሞ ፈትሐ የነበረውን መቀየር አልችልም። ግልጽ ነው። ቀውሉን ነው የሚሆነው። እዚህ ጋር ሊን ይሄ ነው ማለት ነው። ሁለተኛው ያ ሊን ደግሞ የያ መስፈርት ሊን እንድትሆን ሁለተኛ የያ መስፈርት ሊን ለመሆኗ ሁለት ናቸው። አንደኛ ቅድም እንዳልነው ያ ስኩን መሆን አለባት። ሁለተኛ ከያ በፊት
የሚመጣው ፊደል ፈትሐ መሆን አለበት ቅድም ግን ለያ ምን ነበር ያልነው? ለያ እዚህ ጋር ያ መስፈርት ሁለተኛው ላይ ከያ በፊት የመጣው ፊደል ከስራ መሆን አለበት ነበር ያልነው። አሁን ግን ፈትሐ ነው ለመድ ጊዜ ማለት ነው። አሁን እዚህ ከቅድም አየሽ እዚህ ጋር ቃፍ ክስራ ስኩን ቀይ አትይም ማለት አትችይም። አንደኛ ነገር ቃፍ ክስራ ተብሎ በቂ ነው የሚጀመረው። ቂ ተብሎ ንባብሽ የሚጀመረው ሲጀመር ማለት ነው። ከዛ ሁለተኛ ደግሞ እዚህ ጋር ከላይ የስኩን ምልክት የለውም። ሊን አይደለም ማለት ነው። ይህ የሚለው ድምጽ ያወጣም ማለት ነው። ቀይ ብለሽ ግልጽ አታወጪውም። የመደ ፊደል ስለሆነ ማንን ትስቢያለሽ? የሚሳብ ፊደል ቃፍ ነው። ቃፍን ለመሳብ ብቻ ነው። ቂ የነበረውን ትጎትቻለሽ። ልክ እዚህ ጋር ይኸው ኢ ጨምሪ ቂ እንዳልኩት እዚህ ጋር ቂ እንዳልኩት ቂ ብለሽ ትስቢያለሽ እንጂ ቀይ ብለሽ አትቀይሪውም ማለት ነው። ለቡማም ጊዜ እንደዛው ነው። ይኸው እዚህ ጋር አሁን ቃፍ ዱማ ወስኩን ቁሉ ነው የሚሆነው አይደል? ቁሉ ይኸው እዚህ አሁን ሲነበብ ይሄ ቁ ቢለው እዚህ ጋር ሂሳብ መሳብ ያለው ማለት ነው። ቁ እንጂ አሁን እዚህ ጋር ቃፍ ዱማ የነበረውን ወስኩን ቀው ማለታችን አንደኛ ቀውል ማለት ማችበት ምክንያት በቁ መጀመር አለብሽ። ለምን? ዱማ ስለሆነ በቁ ነው የሚጀምረው። ቃፍ ዱማ ከሆነ ንባብሽን በቁ ብለሽ ነው የምትጀምሪው እንጂ ቃፍ ዱማ ብለሽ ከዛ መልሰሽ ደግሞ ስታነቢ ቀ ብለሽ መጀመራችን ቀው ማለታችን ማለት ነው። ስለዚህ ይሄንን ምሳሌ እኔ ለያ ሊን እዚህ ጋር ነበርን አይደለ? እሺ አንደኛ ምን መሆን አለበት አለን? ያ ስኩን መሆን አለበት አለን። ሁለተኛ ደግሞ ከያ በፊት የሚመጣው ፊደል ፈትሐ መሆን አለበት። ለመድ ጊዜ ግን ከስራ ነበር መሆን ያለበት። ለሊን ጊዜ ከዋውም ከያም በፊት የሚመጡት ፈትሐ ናቸው ማለት ነው። እሺ ለምሳሌ በያ አሁን ምሳሌ እኔና ልዩነታቸውን ነው ከታች እንጀምራለን። እሺ ምሳሌ ይሄውን ብታይ እዚህ ጋር ያለው ያ ሊን ነው አይደለም ቢለውም በቀላሉ ነው ትችያለሽ። አንደኛ ያ ነው። ያ ምንድነው? ስኩን ነው። ግልጹ ስኩን ይታያል አለ። ስለዚህ የመጀመሪያው መስፈርት ተሟላ። ያ ስኩን መሆን አለበት ያለው ሆነ። ሁለተኛስ ከያ በፊት ያለው ፊደል የመጣው ፊደል ፈትሐ መሆን አለበት። ከያ በፊት የመጣው ፊደል ማለት ነው ሀምዛ ነው። ማን ነው እሱ? ምንድነው? ሐረካው ፈትሐ ነው። ስለዚህ ሁለተኛውም ተሟላ። ስለዚህ ምንድነው? ሊን ነው። ሲነበብ እንዴት ይሆናል? ሀምዛ ፈትሐ ምንድነው? አ ነው። ሊን ከሆነ ደግሞ ግልጽ ቀልብ ይሻሉ አይነ ሆኖ ተነበበ ማለት ነው። አሁን ልዩነቶችን ግልጽ እንዲሆንልን በደንብ ልዩነቶችን ስናይ ሞር ክሪል የሚሆን ይመስለኛል።